ከነውረኞች ተጠንቀቁ። ያሳዝናል። ይህ ወንድማችን ሚኒሊክ ብርሃኑ ይባላል። ከቤተሰቡ ከጠፋ 2 ዓመት አልፎታል። የተጨነቀች እህቱ እባካችሁን ወንድሜ ጠፍቶ ቀረብኝ፣ ዛሬ ደግሞ ልደቱ ነበር፣ እናት አባቱም እያለቀሱ ነው አግዙኝ ብላ በፌስቡክ ለጥፈ ነው እናንተ ደጋጎችን አስቸግረን ነበር። ትላንት አንድ ኮማንደር ነኝ የሚል ሰው በተቀመጠው የእህቱ ስልክ ደውሎ ትክክለኛ እህቱ ነሽ ወይ? እስካሁንስ የት ሄዳችሁ ነው? ልጁ እኮ ጭንቅላቱን በጥይት ተመቶ በአፋር ክልል ወታደራዊ ካምፕ ተኝቶ ነው የሚገኘው። ፎቶን እልክልሻለሁ ብታዩ ታውቂዋለሽ ብሎ ጠየቃት። አዎ ወንድሜ አይደል አለችው። በፍጥነት ኤዲት ተደርጎ የታመመ ሰው ፎቶ ልኮላት የተጨነቀች ስታየው እውነትም ወንድሟ ሚኒሊክ መስሏት እንኳን በህይወት ኖረልኝ ምንድነው ማድረግ ያለብኝ ብላ ጠየቀችው። አንቺ ተረጋጊ፣ መቀበል ከቻልሽ ሹፌር አመቻችን ነው ወደ ጥቁር አንበሳ ሆስፒታል ልክልሻለሁ ብሎ የተባባሪውን የሹፌር ስልክ ላከላት። ምስኪነት ጽዮን ሹፌር የተባለው ጋር ደውላ አወሩ። አይዞሽ እኔም ወንድ ልጅ አይደለው መውደቂያን አላውቅም ለራሴ ስል ነው መልካም የማደርገው አላት። የነዳጅ 8000 ብር ላከችለት። ወደ አዲስ አበባ እስኪመጣ ኦክሲጅኑ መነቀል ስለማይችል ተመላሽ የሚሆን ማስያዛ 23500 ይፈልጋሉ ብሏት በድጋሚ ላከችለት። አድራሻዋን ጠይቃት ስደርስ ደውላለሁ አላት። ትላንት ቀኑን ሙሉ በጉጉትና በተስፋ ጠበቀችው። በየማሉ ስትደውልለት እዚህ ደርሻለሁ እያለ ተስፋ ሰጥቷታል። ሲመሽ አሁንስ ወንድሜ የት ደረስክ ስትለው መተሃራ ነኝ ተዘጋጅ ብሏታል። ቶሎ በመድረሱ ገርሟታል። ቀኑን ሙሉ እያለቀሰች ለዓመታት ድምጹ እንኳን ይናፍቃት ወንድሟን ለማየት ጓጉታለች። አይኑ ግን ያያል ብላ ደግማ ጠይቃለች። እስክትዳብሰው ጓጉታለች። ሰዓታት ሄዱ። ቀኑን ሙሉ ስትደውልለት የነበረው ሹፌር ስልኩ ዝግ ሆነ። ኮማንደር የተባለው ጋርም ስትደውል ጥሪ አይቀበልም። ደነገጠች። ስታሰላስል እንደተጫወቱባት ተረዳች። ወደ ፖሊስ አመራች። ሸውደውሻል፣ ሌቦች ናቸው፣ አመልክች አሏት። በሰው ሕይወት የሚጫወቱ አረመኔዎችን ሕጉ እንዴት ይሆን የሚቀጣቸው? ከመስታረቃቸው የሚሄዱበት መንገድ፣ ወንጀል ለመስራት የሚሄዱበት ርቀት እስኪ ያስቡት። በውሸት በተቀነባበረ ፎቶ እንዲሆኑ ሲያይ ሌላ የሚጎዳ እናት አባት ቤተሰብ አለኩ። እንዴትስ ነው የሚያስችላችሁ? እባካችሁን ሌሎቻችሁ ተጠንቅቁ። እህቱ ጽዮን ከኔ ተማሩ፣ ከወንጀለኞች ራሳችሁን ጠብቁ ብላችኋለች። እናንተም መረጃው ለብዙዎች እንዲደርስ ሌላ ሰው እንዳይሸወድ ሼርና ዲዩት በማድረግ ለብዙዎች አድርሱ። ለምታውቁት ሁሉ አሳውቁ። ለመልካም ስራ ረፍዶ አያውቅም።